ሰላም 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 በሀያት አዳባይ በጣም ቆንጆ የሆነ 200 ካሬ ግቢ ጽድት ያለ ቤት አለ። 200 ካሬ ነው። ግቢው ከሶስት መኪና በላይ ያቆማል። በጣም ቆንጆ ሳይት ላይ ነው። እንደምታየው ሳይቱ በጣም ቆንጆ የሆነ ነው። የሚያምሩ ቤቶች ያሉበት ነው። ቤቱም ልቅም ተደርጎ የተሰራ ቀጥታ እቃውን ይዘው ቤት የሚገቡበት ቤት ነው። ይሄ የምታዩት ሳሎን ነው። በጥራ የተሰራ ኦፕን ኪችን አለው። አምፖሎቹ እንደምታዩዋቸው ከውጭ የመጡ ናቸው። ጽድት ያለ ቤት ነው። እዚህ ጋ አንድ የእንግዳ ማረፊያ አለች ከነ ሽንት ቤቷ። ሁሉም መኝታ ቤቶች የራሳቸው ሻወር ሽንት ቤት አላቸው። እዚህ ጋ ውሃ አድርገው አሳ ምናምን ማርባት ይችላሉ ከፈለጉ። ይሄ ኦፕን ኪችኑ ነው። በጥሩ ማቴሪያል የተሰራ ነው። እዚህ ጋ ትራዲሽናል ኪችን አለ። ክሎዝድ ኪችን። ኪችኑ እንደምታዩት ሰፊ ነው። ሽታ ምናምን አያመጣም። በጣም ሰፊ ነው። እዚህ ጋ የሰራተኛ መኝታና ሽንት ቤት አለ። ይሄ ደረጃው ራሱ ስታንዳርዱን የጠበቀ ልቅቅ ያለ በውጭ ማቴሪያል ምርጥ ማርብል የተሰራ ነው። ቤቱ ስታንዳርዱን የጠበቀ ነው። እዚህ ጋር ስንገባ አንደኛ ላይ 3 መኝታ አለ። ዋና መኝታ ቤቱም ሰፊ ነው። ከፈለጉ ከአልጋም በላይ በረንዳ አለው። ከአልጋም በላይ ሶፋ መጨመር ይችላሉ። ጽድት ያለ ቤት ነው። ሳይቱም በጣም ቆንጆ ነው። ቪው አሪፍ ነው። የሚያምሩ ቤቶች ተመሳሳይ ቤቶች ናቸው ያሉት። ኮምፓውንድ መሆን የሚችል ነው። ለጊዜው ጊዜያዊ ጥበቃ አለው። ግን ያው ክሎዝድ አልሆነም አልተዘጋም። መኝታ ቤቱ ራሱ በረንዳ አለው። ሽንት ቤት ሻወሩ ሁሉም ውስጥ ለውስጥ ነው የሚያልቀው። እዚህ ጋር ልብስ መቀየሪያ አለ። ሰፊ ነው በጣም። ሽታ ምናምን እንኳን አይደርስም ለራሱ። ጽድት ያለ ኪችን ቁም ሳጥኑ ምናምን ጽድት ያለ ከላይ ግጥም ብሎ የተሰራው በጣም ሰፊ ነው። እዚህ ጋር ገንዳ የራሱ ገንዳ አለው። ሙቅ ሻወር ቀዝቃዛ ሁሉም የተሟላ ነው። መስፈርቱን ያሟላ ነው። እዚህ ጋር የቁም ሻወር አለ። ገንዳ አለ ለየብቻው። በጣም ሰፊ ነው ቤቱ። ልቅልቅ ያለ ቤት ነው። ሁሉም መኝታ ቤቶች የራሳቸው ሽንት ቤት ሻወር ቁም ሳጥን ሁሉም አላቸው። 7 መኝታ አለው። ሰባቱም መኝታ የየራሱ ቁም ሳጥንና ሻወር ሽንት ቤት ሁሉም የየራሳቸው አላቸው። እዚህ ጋር እንደምታዩት እዚህ ጋር ቁም ሳጥን አለው። የራሱ ሻወር ሽንት ቤት ጽድት ያለ ለገስት ሃውስ ሲፈልጉ ለገስት ሃውስ ለራሱ ቢፈልጉ ለራሱ ለቤተሰብ ቢሆን የተሰራ ቤት ነው። ለራስ ተብሎ የተሰራ ቤት ነው ቤቱ። ጽድት ያለ ልቅም ያለ ቀጥታ እቃውን ብቻ ይዘው የሚገቡበት ቤት ነው። እዚህ ጋ ሁለተኛ ሳሎን ናት። በረንዳ ቆንጆ በረንዳ አለው። ቪው ቆንጆ ቪው አለው። በጣም የሚያምር ቤት ነው። እንደምታዩት ሳይቱ ቆንጆ ሳይት ነው። አምፖሎቹ ሴራሚኩ ማቴሪያሉ ሁሉም በውጭ የተሰራ ነው። አምፖሎቹ ለራሱ በቃ ጌጥ የበዛባቸው የሚያምሩ እዚህ ጋ እንደ ጂም መጠቀም ይችላሉ። ጂም ካልፈለጉ ለጸሎት ቤት ማድረግ ይቻላል። እዚህ ጋ ሁሉም መኝታ ቤቶች 7 መኝታ አለው። ሰባቱም መኝታ ቤት ከሰራተኛና ከእንግዳ ውጭ ሁሉም የራሱ ያላቸው አጠቃላይ ወደ 9 መኝታ አካባቢ አለው። 9ኙም መኝታ የራሱ ሻወር ሽንት ቤት አለው ማለት ነው። የሰራተኛ መኝታ የራሱ አለው። የነዚህ መኝታ ቤቶችም ቁም ሳጥን ሻወር ከነ ሽንት ቤቱ ሁሉም የተሟላ ነው። ሳይቱም እንደምታዩት ቆንጆ ነው። ስታንዳርድ የጠበቀ ሰፈር ነው። 101 አይነት ቤት ነው ያሉት። ግቢውም ከ3 መኪና በላይ ያቆማል። እንደፈለጉ በጣም የሚያምር ሳይት ነው። እናመሰግናለን።